ይኸው እንግዲህ እንደምታዩት ይሄን ይመስላል። እዚህ ከፈለጋችሁ እንደ ዲኮር እንደዚህ ከፈለጋችሁ ደግሞ ከጎኑ የተለያየ የድንች ችፕስ፣ የስኳር ድንች ችፕስ ብትፈልጉም እንዲሁ ባዶም ደግሞ መመገብ ትችላላችሁ። በጣም የሚጣፍጥ የሆነ የምሳ አሰራር ነው ያሳየኋችሁ። በሌላ ስራና በአዲስ ስራ እስከምንገናኝ እዚህ ላይ ሰናበታችኋለሁ። ባይ ባይ። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምሰነበታችሁ። ዛሬ ደግሞ በቆንጆና በአዲስ ጤናማ የሆነ ምግብ አሰራር ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። በእርግጥ በሾርት ላይ ሰርቻለሁ፣ ግን ሙሉን ደግሞ በሙሉ ቪዲዮ ላሳያችሁ ብዬ ነው። እና እዚህ ጋር የሚያስፈልገኝ ግብአቶች አዘጋጅቻለሁ። እዚህ ጋር ቀዩ፣ ቢጫው፣ አረንጓዴ እንዲሁም ሽንኩርት፣ ነጭ ሽንኩርት አለ። እዚህ ጋር ኮስት አለኝ፣ እንቁላል፣ የዶሮ ስጋ አለኝ፣ ብላክ ፔፐር፣ ዘይት እንዲሁም ጨው፣ ሌሎችም ደግሞ እየጨመርን እንሰራለን። እንግዲህ በመጀመሪያ ሮል ነው የምንሰራው። ቂጣውን ነው የምንጋግረው። እዚህ ጋር የበቆሎ ዱቄት አለኝ፣ አላሳያችሁም። እና በመጀመሪያ ቂጣውን አጋግረን እስኪቀዘቅዝ ድረስ ሌላውን ደግሞ እንሰራለን። እንግዲህ እዚህ ጋር የጁስ መስጫ አለኝ። እዚህ ጋር ቆስጣዬን እጨምራለሁኝ። የሚበቃችሁን ያክል የቤተሰብ መጠን ማድረግ ትችላላችሁ። እንግዲህ ቤቢ ስፒናች የምትባለው ትንሿ ቆስጣ ናት። እሱ እንደዚህ እጨምራለሁ። በመቀጠል ጋር 2 እንቁላል እጨምራለሁኝ። እንደምታዩት 2 እንቁላል፣ እዛ ትንሽዬ ጨው ለጣዕም፣ እዚህ ጋር ደግሞ ብላክ ፔፐር፣ ከዛም ዘይት ካላችሁ የቡላ ዱቄት ማድረግ ትችላላችሁ። ከሌላችሁ ደግሞ የበቆሎ ዱቄት ኮርንስታርች የሚባለው እሱ እዚህ ተጨምራለሁ እና ከወፈራባችሁ ትንሽ ውሃ መጨመር ትችላላችሁ። ይሄንን ፈጭቸው እንመለሳለን። ይሄው እንግዲህ ቤተሰቦች ፈጭቸው በዚህ መልኩ እንደዚህ እንደምታዩት ይታያል ብዬ ተስፋ አደርጋለሁ። እንደዚህ ሆኖልኛል። ከዛ ቂጣውን እንጋግራለን። ከዛ እዚህ ጋር እንግዲህ የገበታ ይኸው ይኸው ቂጣ ይደርሳል። እንግዲህ እገለብጠዋለሁ። ቂጣም እንደሚገርማችሁ በጣም ሶፍት ስልስ ያለ ቃጣ ስትበሉት ራሱ በጣም ደስ የሚልና በጣም ጤናማ የሆነ ቂጣ ነው። ሞክሩት። ጨረሻ ላይ እንግዲህ እንዳደረኩት ከዛ የሚቀጥለው እንግዲህ ያው መጥበሻዬን አጥቤ አመጣለሁ። ከዛ ደግሞ ዶሮአችንን እንጠብሳለን። ዶሮአችንን እንግዲህ በፈለግነው መጠን መክተፍ እንችላለን። እንደዚህ አድርጌ በቀጫጭን አድርጌ እከትፈዋለሁ። ሌሎቹን ስከትፍ ያላሳያችሁ ቪዲዮ ይረዝማባችኋል ብዬ ነው። በዚህ አድርጌ በቀጫጭኑ በሚፈልገው መጠን ነጭ ነጩን እንግዲህ ሳጥብ አውጥቼዋለሁ። በደንብ አድርጌ ባጭ አድርጌ ሙልጭ አድርጌ አጥቤዋለሁ። እዛ እንደዚህ አድርገን ከትፍ ጨርሻለሁ። መጥበሻዬን ማጥቤያለሁ። ከፍተዋለሁ። ዘይት በዘይት ማድረግ ትችላላችሁ። በዘይት የሚሰራው ከዚያም ደግሞ ሽንኩርቱን አብሬ አበስለዋለሁ። ስለዚህ ብራውን ሆኖ በስሎልኛል። ጨምራለሁ ቃሪያ፣ በምትፈልጋቸውን ቅመም ከሙን፣ ብላክ ፔፐር፣ የነጭ ሽንኩርት ፓውደር፣ ሶያ ሶስ፣ ሶያ ሶስ
ሽታው ጣዕም ልነግራችሁ አልችልም። በጣም ደስ የሚለው በጣም ነው። ቅመማ ቅመሞችን ስጨምር ሽታው በጣም ደስ የሚለው እና ጋር ጨው ጨመርኩኝ ለጣዕሙ። እንደምታዩት እየደረሰ ነው። ቅመሙ ሁሉ ነገር ተስተካክሏል። እጥብ የድንብላል ቅጠል ሳላሪ ጨምርና እንደዚህ እውነት ሽታው ለነቀርቶች እንዴት ነው ውድ ያደረገው። ከዛ አሁን ደርሶልኛል። አጠፋውና ቀዝቅዞ ደግሞ ቂጣ ዳይሮ እያደረግን እናያለን። ይኸው እንግዲህ ቤተሰቦች አያችሁት ቂጣው በጣም ሶፍት ልስልስ ያለ በጣም ደስ የሚል እና እዚህ ላይ ማዮኔዝ እንቀባዋለን። ሰላጣችን ፐርፕል ካቤጅ የፈለጋችሁትን ሰላጣ መጠቀም ትችላላችሁ። እኔ በዚህ ሰርቻለሁ። ከዛ ካሮት ትንሽ ቀጠቅ ከዶሮ ከፈለጋችሁ ይሄንንም በዶሮ ብቻ ሳይሆን በእንቁላል ጠዋት ለቁርስ እንቁላል ፍርፍር ሰርታችሁ ውስጡ መክተት ትችላላችሁ። በስጋ መስራት ይቻላል። በተለያየ ነገር መስራት ትችላላችሁ። ከዛ ይሄው እንደዚህ አድርገን መክተፊያ ላይ ቢሆን ግን ሞር ይመረጣል። እንደዚህ ስትቆርጡት ከፈለጋችሁ ቺፕስ ማድረግ ትችላላችሁ።